عجيب قالوا أي بني لجي هو كذا فقال غلام اندي هذا إني لا أشفي أحدا قالوا والله إني مانن مالادن مالو أو هذا كني كوجن إندي كنيانو مالال أراني مانن مالادن مالو لا أشفي أحدا إنما يشفي الله يميادنو الله نو قالوا فأخذه كذا مقطع جمروا فلم يزل يعذبه حتى دل على الراهب نقر تبلاش من هنا أنت يهنن الله نو اندي هارجو اندي نو متلو انتونا لو إليك استمارهن أنت أيالي قطعتينتني قطعو جمع كذام راهب بفيت من بلوت نبر لجي ستبتلا وفتن هاي كرم يتفتن كنقن أدران دات ومي بلوت نبران عالشان فدل على الراهب يا استمارني هي راهب نبلو أملاكة تقون كذا فجيء بالراهب راهبنا متونا فقيل له راهب انديالو ارجع عن دينك بل كدينه تملس كان يوجه جيتا يلم جيتا من الله متلو النجر تونا تملسالو ارجع عن دينك فأبى فدعا بالمنشار كذا ابو على من قالوا تملس له عالم ملسم بچراش على درقوم مال نغسو في تقربوا كذا ابو على مغازان طلኝ مال فوضع المنشار او مئشار مجازنا اسمتنا فوضعه أدرجوا مئشارنا أدرجوا في مفرق رأسه يراس محل أناته لا أدرجنا فشقه كنره له لتكفلوا كمنة ما تملس هنا حتى وقع شقاه قماش قن ግማሽ ጎን ወደ አንድ ጎን እስከሚወድቅ ድረስ በመጋዝ እየገዘገዘ ከነሩሁ እስከመጨረሻው ድረስ ቆረጠው ثم جاء بجليس الملك ከዛም የንጉሱን አቀማማጭ ጠራውና ናለው فقيل له ለሱም ለንጉሱ አቀማማጭ እንዲህ ተባለ ارجع عن دينك كدينه تملس አለው فأبى والله አልመለስም አለ فوضع المئشار أي منشار مجازنا اسكمتنا في مفرق رأسه فشقه به حتى وقع في شقاه ግማሽ ሰውነቱ ወደዚህ ግማሽ ሰውነቱ ወደ አንድ ጎን እስከሚወድቅ ድረስ ከነሩሁ በመጋዝ እየገዘገዘ ሰነጠቀው ثم جاء بالغلام ተራው ደረሰና ወጣቱን አመጣው فقيل له ለወጣቱም እንዲህ ተባለ ለቀደምቶቹ እንደተባለ ኤው አስተማሪህንም የኔንም አቀማማጭ እንዴት አርጌ እንደቀጣኋቸው ባይነህ አይታል አንተሳ ከዲንህ ትመለሳለህ አትመለስም ارجع عن دينك ከዲንህ ተመለስ አለው فأبى አረ በጭራሽ አልመለስም እነሱን ስገል ስላየው ልመለስልህ በጭራሽ አልመለስም አለ ከዛም በኋላ ምን ፈለገ ልጁን ሊገል አልፈለገም ልጁን በዛ መልኩ ሊገል አልፈለገም ሊጠቀምበት ፈልጓል ከዛም ምን አደረገ فأبى አልመለስም አለ فدفعه إلى نفر من أصحابه يتوسن وتأدروچن طرانا بلونكو بلو سطاچو لنسو فقال اذهبوا به إلى جبل كذا كذا وكذا إلى جبل كذا وكذا እንደዚህ ወደሚባል ተራራ ይዛችሁት ሂዱ አላቸው ይዛችሁት ሂዱና اذهبوا به إلى جبل كذا وكذا فسعدوا به الجبل ከዛም ተራራው ጫፍ ላይ ይዛችሁት ሂዱ فإذا بلغتم ذروته يتراروا ጫፍ ላይ ስትደርሱ فإن رجع عن دينه وإلا فاطرحوه من على ከተራራው ጫፍ ላይ ካደረሳችሁት በኋላ ጠይቁት ከዲንህ ትመለሳለህ አትመለስም በሉት እንቢ ካለ በተራራው አናት ላይ ወርውሩታል ከዛም فذهبوا به ይዘውት ሄዱ فصعدوا به الجبل ከተራራውም ላይ ወጡ فقال ተራራው ላይ ከወጡ በኋላ እሱ እንደዚህ አለ اللهم اكفنيهم بما شئت ጌታዬ ሆይ አለ ያ ረብ እነዚህን ሰዎች አንተ በፈለከው መልኩ ብቃኛል አረ እነዚህን ሰዎች ጉዳይ አንተ ብቃይ ገላግለኛ ነው فرجف بهم الجبل فسقطوا تراراو ተንቀጠቀጠና እነሱ ረገፉ وجاء يمشي الى الملك ከዛም በኋላ እሱ ፏብሎ ወደ ንጉሱ መጣ በዛው እኮ መጥፋት ይችላል መጥፋት አልፈለገም ተመልከተማ እነሱን አላህ ተራራውን አርገፈገፈና ነዚያ አለው አላህ ነፃ በቀው አላህ Subhanahu Wa Ta'ala ወደ ንጉሱ ቋቋ ያለ ቀጥ ብሎ ወደ ንጉሱ ተመልሶ መጣ ያ አላህ ባሪያ ከዛም በኋላ فقال له ملك ንጉሱ እንዲህ አለው ما فعل أصحابك ጓደኞችህም ምንነካቸዋል ምን አገኛቸው ምን ነው ወታደሮችን የታርጋቸው ነው አንተ ነፃ ሆነህ የምትመጣው አለው قال እንዲህ አለው كفانهم الله ኧረ አላህ በቅቶኛል አላህ ገላግሎኛል እነሱን አለ አንተ ነህ የቀረው فدفعه الى نفر من اصحابه ከዛም በኋላ እንደገና ደግሞ ሌላ ወታደር ጠራና ለነሱ ላካቸው فقال اذهبوا به ይዛችሁት ሂዱ አለ فاحملوه في قرقر أي سفينة صغيرة سفينة لا مركب لا يزاچو هيدونا بحر فتوسطوا به البحر بحر مهال لا يزاچو هيدو مهال لا سدرس يچنقال ምናልባት ያው ያየ ሰው ካለ በዚህ መሬት አይታይም ይጨንቃል
እዛ ላይ የምታደርገው ዱዓ ነው። ምንም ብትገለበጥ ምን ትይዛለህ? ሰው ይደርስልኛል አትል፣ አይሆንም፣ አይታሰብም። በጣም ይጨንቃል። ባህሩ መሃል ላይ ስትደርሱ ፈኢን ረጀዐ ዐን ዲኒህ ከዲኑ ከተመለሰ ወኢላ ፈቅዚፉህ እምቢ ካለ ግን ውሃው ውስጥ ንከሩት አላቸው። እምቢ ካለ እሺ ካለ ይመለስ ይዛችሁት፣ ካልሆነ ግን ውሃው ውስጥ ንከሩት አላቸው። ፈذهቡ ቢሂ ይዘውት ሄደ። ፈቃል ልክ ባህሩ መሃል ላይ ሲደርሱ ፈቃል እንዲህ አለ አላሁመ ክፊኒህም ቢማ ሽእት አረ ጌታዬ አሁንም እነዚህንም ብቃኛ፣ አረ ጌታዬ እነዚህንም ብቃኝ በፈለከው መልኩ። ፈንከፈአት ቢሂም ሰፊና ሰፊናዋ ተርገፈገፈችና ፈጉሪቁ እነሱ ሰመጡ። ወጃአ የምሺ ኢለል መሊክ ወደ ንጉሱ እንደገና እሱ አሁንም ተመልሶ መጣ፣ ሁለተኛ ጊዜ ማለት ነው። ፈቃለ ለሁ መሊክ አሁንም ንጉሱ ምን አለው? ማ ፈአለ አስሓቡክ አንተ ጓደኞችህ ምን ሆነው ነው አለ። ምን የታረካቸው ደግሞ እነዚህን አለው። አረ እነሱንም አላህ በቃኛ፣ አላህ አስመጦልሃል እዛው ሄድ። ከዛም እንዲህ አለው መጨረሻ ላይ ሶስተኛ ሙከራ ሳይሞክር እንዲህ አለው ኢነካ አንተ ንጉስ ስማ ለስተ ቢቃቲሊ እኔም መግደል አትችልም አለው። ለስተ ቢቃቲሊ ሐታ ተፍዐለ ማ አሙሩከ ቢህ እኔ የማዝህን እስከምትሰራ ድረስ እኔም መግደል አትችልም። እኔም ሞትልህ እኔም ማዝህን ስሰራ ነው። ስለዚህ ምን ሁን እኔም ማዝህን ስራ። ቃል ንጉሱ እንዲህ አለ ወማሁ አረሽ እንደው አንተ ልገላገል እንጂ አንተን የምገላገልበት ነገር ምንድነው ንገረኝ አለ። ቃለ ተጅመዑ الناس ሰዎችን ትሰበስባለህ አለ። ፊ ሱዒድ ዋሂድ አንድ ሜዳ ላይ ሰዎችን ትሰበስባለህ። ወተስሉበኒ على جذع እተረ ዛፍ ላይ ደግሞ እኔን ግንድ ላይ ትሰቅለኛለህ አለው። ثم خذ سحما من كنانتي ከዛም በኋላ ከራሴ ኮረጆ ሰህምን ያዛለው ቀስትን ያዝ። ثم ضع السهم في كبيد القوس ከዛም በኋላ ያንን የያዝከውን ምንድን ቀስት ማስፈንጠሪያው ደጋን ላይ አድርግና አለው። ደጋን ላይ ታደርግና አለው። ምን ታደርጋለህ? ثم قل ከዛም በላለው ቢስሚላህ ረቢል ጉላም ብለህ ወርውረው አለው። ቢስሚላህ በአላህ ስም በዚህ ልጅ ጌታ ብለህ ወርውረው ተወረውረዋለህ አለው። ثم ارمني ከዛም ወርውረው فإنك إذا فعلت ذلك قتلتني ይሄንን ካደረክ ትገለኛለህ አለው። ንጉሶች እኮ አንዳንዴ በቃ ከነሱ ውጭ ብልጥ ያለ አይመስላቸው። ከዛም በኋላ ንጉሱ አረ አንተ ሙት እንጂ ህዝብ መሰብሰብ ሜዳው የኔ ህዝቡ የኔ ወታደሩ የኔ ዛፉ የኔ ሞረውረው ምን ያቅታል በል ምንኛ ትልቅ ነገር ነግረኛል። ትልቅ ሜዳ ላይ ሰበሰበ ህዝቡን ሰዎችን فجمع الناس في صعيد واحد እንዳለው አንድ ሜዳ ላይ ሰበሰበ። وصلبه على جذع ከዛም በኋላ ዛፍ ግንድ ላይ ሰቀለው። ثم اخذ سحما من كنانته ከዛም ከልጁ ኮረጆ ውስጥ ቀስትን አወጣ። ህዝብ እየተመለከተ ነው። ثم وضع السهم ከዛም በኋላ ቀስቷን ከደጋኑ ላይ አደረገና ምን አለ? ثم قال እንዲህ አለ بسم الله رب الغلام አለ። በዚህ ልጅ ጌታ በአላህ ስም በዚህ ልጅ ጌታ አለ። ሰው እየሰማ ነው። ثم رماه ከዛም ጅብ አድርጎ ወረወረና فوقع السهم في صدغه የልጁ ቅንጥ ላይ ምን ሆነች? ሄዳ ስክት አለች። فوضع يده في صدغه ልጁም የመታበት ቦታ ላይ ሄዶ እንቅ አደረገ። ያዛ አደረገና في موضع السهم فمات ልጁ ሞተ በዛ አይነት መልኩ። فقال الناس ሰዎች እንዲህ አሉ آمنا برب الغلام آمنا برب الغلام آمنا برب الغلام ሰዎች ልጁ ነፍሱን ፊዳ አድርጎ ለሰዎች የሂዳያ በር ሆነ። ሰዎች ምን አሉ? በዚህ ልጅ ጌታ አምነናል አሉ። በዚህ ልጅ ጌታ አምነናል፣ በዚህ ልጅ ጌታ አምነናል፣ በዚህ ልጅ ጌታ አምነናል አሉ። ሁሉም እንዳለ የፈራው ነገር የከተማው ህዝብ በሙሉ ራሂቡን የገደለው ጓደኛውን አቀማማጩን የገደለው ሰውስ እነሱን ተከትሎ እንዳይሰልምበት ነበር። አንድ ልጅ ገሎ አንድ ከተማ ህዝብ ሙሉ በሙሉ ሰለመ። ከዛም በኋላ آمنا برب الغلام آمنا برب الغلام فأتي الملك لنقص اندي تبالو مطنا فقيل له اندي هالوت أرأيت ما كنت تحذر قد والله نزل بك حذرك يا يمت فرو نقرك ودرس بهالوت أنت عند ليش قدلك ستل عند أماني قدلك ستل حزبه اندال آمن الناس سوش بمولو أمنا
አንድ ሰው የቀረለም ቀድ አመነ الناس ከዛም በኋላ ሰው ሁሉ በሙሉ አመነልህ አሉት። ወላሂ ንጉሶች ሙጅሪም ሲሆኑ አላህ ካልቀናቸው በጣም ርኩሶች ናቸው። ከዛም ምን አለ فأمر بالأخدود ጉድጓድ እንዲቆፈርለት አዘዘ። ጉድጓድ ቆፍሩልኝ አለ። አመኑ። እንዲህ ነገር ምንድነው አላለ። እሱ ራሱ እኮ ያየ እኮ ነው። እሱ ራሱ እኮ ሞክሮ አልችል ብሎ በልጁ ጌታ ስለተወሰለ ነው መግደል የቻለው። ማመን የሚገባው ከነሱ በላይ እሱ ነበር። ነገር ግን አላህ አልገጠመው፣ አልፈለገም። አላህ አልገጠመው። ተከታዮቹ ሰለሙ፣ አመኑበት። ከዛም በኋላ ምን አለ ጉድጓድ አዘጋጁልኝ አለ። እያንዳንዱ የከተማ በር ላይ ምን አዘጋጁልኝ? ጉድጓድ አዘጋጁልኝ አለ። ወአድሪሙ ፊህ النيران ጉድጓዱ ውስጥ ደግሞ እሳት አያይዙልኛል። ሹፍ ጉድጓድ ውስጥ እንደገና እሳት ከተያያዘ ወዴት ታመልጣለህ? ደግሞ ጉድጓድ ውስጥ ምን ያክል አስፈሪ ይሆናል። ውሃ ያለው ጉድጓድ እኮ ያስፈራል፣ እንኳን እሳት ተንቀልቅሎበት ይቀርና ማለት ነው። ጉድጓድ አዘጋጁ። ጉድጓድ ካዘጋጃችሁ በኋላ ደግሞ እዛ ውስጥ እሳት አንድዱልኝ አለ። ከነሱ ውስጥ መን irtadda عن دينه ከዲኑ የተመለሰ ያፈገፈገ የሆነ ሰው ተውት፣ ከዲኑ አልመለስም ያለም በሙሉ ጉድጓድ ውስጥ ከተቱልኛል። ሙሉ ህዝቡን ፈጀው። ሁሉንም ህዝብ እያመጡ ምን ማድረግ ጀመሩ? እያንዳንዱን ሰው እያመጡ ጉድጓዱ አፍ ላይ ያረጉትና ከእምነትህ ትመለሳለህ አትመለስም ይሉታል። ከዛም በኋላ ከእምነቴ እመለሳለሁ ካለ ነጃ ያረጉታል፣ ይለቁታል። ከእምነቴ አልመለስም ካለ አይኑ እያየ ከነሩሁ ጉድጓድ ውስጥ እሳት ውስጥ ይለቁታል። ከዛም حتى جاءت امرأة ومعها صبي لها የመጨረሻ ምን እስከምትመጣ ድረስ አሉ ነብዩ አለይሂ ሰላቱ ወሰላም አንዲት ሴት እስከምትመጣ ድረስ አሉ። ከዛም አብራት ህፃን ልጅ ይዛለች አሉ ነብዩ አለይሂ ሰላቱ ወሰላም። ከጉድጓዱ አፋፍ ላይ አድርገው ሊያስገቧት ሲሉ فتقاعست ቆማለች። ወደ ጉድጓዱ ከመግባት እንደማፈግፈግ እንደመፍራት አለች። ልጅ ይዛለች፣ እናት ናት። ከነ ልጇ እሳት መግባት ፍርሃት ነገር ተሰማት። አንተ ቃፊያ ሶስት እንዳወድቅ ፈራች። فقال الغلام ልጇ እንዲህ አላት ያ ኡማህ እስብሪ እናቴ ሆይ ጽኚ አላት። فإنك على الحق አንቺ ሐቅ ላይ ነሽ አላት ልጇ። ከዛም ከነ ልጇ ወደ እሳቱ ገባች። ያ አላህ ሱብሓነሁ ወተዓላ የነብዩ አለይሂ ሰላቱ ወሰላም ሐዲስ በዚህ አይነት መልኩ ቂሷው መጨረሻ ላይ ያበቃል። ለአላህ ሱብሓነሁ ወተዓላ ባሮች አሉት፣ ለአላህ ባሮች አሉት። ከትልልቆች ከወጣቶች ከህፃናቶች ከሴቶች ለአላህ ዲን ረዳቶች አሉት። ለአላህ ሱብሓነሁ ወተዓላ ባሮች አሉት፣ ነፍሳቸውን ለአላህ አሳልፈው የሰጡ። እኛም ከዚህ ሐዲስ ከነብዩ አለይሂ ሰላቱ ወሰላም ሐዲስ ወላሂ ያ አኺ አንከረህ ልታዳምጠው ሊገባህ ልትገነዘብ የሚገባው ይህ ዲን አሁን አንተ ለመቅራት አሁን አንተ ዳዋ ለመገኘት አሁን አንተ ሱና ይዘህ ለመቆም አንድ መከራ ሳይደርስብህ የምትንገዳገድለት ዲን እልፍ ሰዎች ተገርፈውለታል፣ እልፍ ሰዎች ነፍሳቸውን ሰውተውለታል፣ እልፍ ሰዎች ማንነታቸውን ገብረውለታል፣ እልፍ ሰዎች የረሃብ አይነትን የስቃይ አይነትን አስተናግደውለታል። እንቅፋት በመታ ቁጥር ወየው አትበል፣ ያዝ። ዘመኑ አልፎ ወርዶ አንተ ላይ መጥቷል። ተሸክመህ ለልጅ ማስተላለፍ ግዴታህ ነው። ያ አኺ ወኢላ ወኢን ተተወለው يستبدل قوما غيركم ثم لا يكونوا امثالكم እምቢ ካላችሁ ብሏል አላህ። ዲኑን አንረዳም መልእክተኛውን አንረዳም ብላችሁ ካፈገፈጋችሁ አላህ እሱ ምትኮችን አላህ ያደርግበታል። እነዛ ምትኮች ደግሞ እናንተን እንደናንተ ወደ ኋላ የማያፈገፍጉ የሚገራርሙ ባሮች ማለት አላህ ሱብሓነሁ ወተዓላ ምን ይለናል? ያናገረናል፣ ይገስጸናል ማለት ነው። አሕበቲ ኢኽወቲ الجد والجد المجاهدة بالله عليكم في التدريس وفي التعليم، بالله عليكم وفي الدعوة وفي نشر السنة وفي الدفاع عن السنة. بالله عليكم قوموا لله، انصروا الله ينصركم الله، انصروا الله ينصركم الله ويثبت أقدامكم. إن تنصروا الله ينصركم ويثبت أقدامكم. وجزاكم الله خيرا. هذا وبالله التوفيق، وفقني الله وإياكم.